ወንድሞቼ መርገሬን ሳባላለሁ ወደ ሰው 02 ነው የተወለድኩ። በእርጅና ውስጥ እንደዚህ በቃ ልጆች አባት ወር ሜዳ ሞተ። አሁን የተቸገርኩ የልጅ ጋራ ለመና ወጣሁ። ህዝቡ አሳድጉ ረዱን። ወተት መግዣ አጥቻለሁ። ያ የሳሙና የባምባርሱ የልጁ በቃ በጣም የተቸገርኩ ህዝብ ዛሬ ድረስ ወልቅጤ ህዝብ የረዳኝ ነው። የለመንኩ ለመና ወጣሁ። ዛሬ በቃ የህፃን ልጅ ተቸገርኩ። አቅሜ በላይ ሆነ። ተዛቃየሁ ማሳደግ አልቻልኩም። እንደፈለጋችሁን አርጉኝ ወይን ግደሉኝ ወይን ማልቁ ብዬ እንኳን ብዙ ተናግራለሁ ከዚህም በፊት። አሁን ተቸግሬ ነው ዘመዶቼ ችግሩ ላይ ያድኑኝ ብያለሁ ነው። አመሰግናለሁ። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው እንደምትመለከቱት ይሳል እንደማንኛውም ህፃን ማድረግ አለበትና የኛ ኃላፊነት ነው። እናቱ አደራ ጥላብን ሞተዋልና ምን ችለው ነገር ድጋፍ ያደረግልለት በተለይ እናት ወልቂጤ ከተማ ውስጥ የዞሩ ወተት መግዣ አጣው እየለመኑ ነውና ዛሬ ቀን ሙሉ ዞረው ልመና የህፃን ተሸክመው ይዞራሉና ምን ችል ማለት ነው። እሳቸውም የግፊት ታማሚ ናቸው፣ ደም ግፊት ታማሚ ናቸው። ያው እድሜን ባለጸጋ ናቸው። እሳቸውን ማሳረፍ አለብን። ለዚህ ህፃን ደግሞ ምን ችለው ነገር ያቀማችን ድጋፍ እናደርግለት የሚመጣ